ሶስት ነገሮች የሙእሚን ልብ ውስጥ አይጠፉም ብለዋል። ከሶስት ነገር አይወገድም። ሶስት ነገሮችን አያጣም። አንደኛ ኢኽላሱል ዐመል ሊላህ፣ የሙእሚን ቀልብ ስራውን ለአላህ አጽድቶ ከመስራት አይወገድም። ሁለተኛ ወልሙናሰሐቱ ሊአኢመቲል ሙስሊሚን፣ የሙስሊሞችን መሪዎች እውነተኛ የሆነ ታማኝነት፣ ለነሱ ታማኝ የሆነ መካሪነት፣ ወላ ለነሱ ታዛዥነት አይጠፋበትም ሙእሚን። ሶስተኛ የሙእሚኖችን ጀማዓ አይለቅም፣ አፈንግጦ አይሄድም። ሌላውን ንቆ እኔ እንዲህ ነኝ ብሎ ራሱን አጠርቶ አይሄድም። የሙስሊሞችን ጀማዓ አይለይም አሉ ነቢያችን ሰለላሁ ዐለይሂ ወአሊሂ ወሰለም። ከሸይጣን ፈተና ነፃ ለመውጣት የምንችለው በኢኽላስ እንደሆነ አላህ ይነግረናል። ሸይጣን ሲፎክር ሁሉንም ባሮችህን አጠማቸዋለሁ አለ፣ ኢላ ዒባደከ ሚንሁሙል ሙኽለሲን፣ ከነሱ ውስጥ ስራቸውን ዒባዳቸውን ላንተ ብቻ ያጠሩት ሲቀሩ ሌሎችን በሙሉ አጠማቸዋለሁ ብሎ ሲፎክር ቁርአን ላይ ይነግረናል።